ታሪኩ የሚጀምረው ረሱል ሰለላሁ ዐለይሂ ወሰለም 40 ዓመት ሲሞላቸው ነው። በወቅቱ በመካ ውስጥ የነበረው ጣዖት አምልኮና መጥፎ ድርጊት ስላሳሰባቸው መካ አቅራቢያ ወደሚገኝ ሂራ ዋሻ በመሄድ አምልኮ ያደርጉ ነበር። በዚህ ሂደት ላይ ሳሉ በታላቁ የረመዳን ወር ውስጥ ጅብሪል አለይሂ ሰላም ከአላህ ዘንድ የመጀመሪያውን ቃል ይዞ መጣ። ይህም ታላቅ ክስተት ቁርአን መውረድ የጀመረበትና ረመዳንን የቁርአን ወር ያሰኘው ታሪካዊ ቅጽበት ነበር። ቁርአን መውረድ ከጀመረበት ጊዜ አንስቶ መካ ውስጥ ረሱል ሰለላሁ ዐለይሂ ወሰለም 13 ዓመታትን ቆይተዋል። በዚህ ጊዜ የወረዱት የቁርአን አንቀጾች በዋናነት የሚያተኩሩት በሰው ልጅ ልብ ውስጥ እምነትን መገንባት፣ አላህ አንድ መሆኑን በመስበክና የሰው ልጅን ስለ ምግባር በማረም ላይ ነበር። በመካ የነበረው ስቃይ ሲበረታ ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ተሰደዱ። መዲናም ለ10 ዓመታት ቆዩ። በዚህ ወቅት የወረዱት የቁርአን አንቀጾች ደግሞ ማህበረሰቡ እንዴት መኖር እንዳለበት ህግጋትን፣ ፍትህንና ስርዓትን የሚያስተምሩ ነበሩ። በዚህ መልኩ በ23 ዓመታት ጊዜ ውስጥ ቁርአን ተሟልቶ ወረደ። ይህ መጽሐፍ ለሰው ልጆች ሁሉ እስከ ትንሣኤ ቀን ድረስ መሪ መጽሐፍ ሆኖ ያገለግላል። ስለሆነም ረመዳን የቁርአን ወር ነው። ይህ መጽሐፍ የወረደበትን ታላቅ ወር ቁርአንን በመቅራት እናሳልፈው። ይህን ጥያቄ የተሳተፉበት ቁርአን ለመጀመሪያ ጊዜ በሂራ ዋሻ ውስጥ ሲወርድ የወረዱት የቁርአን አያዎች ስንት ናቸው? በየትኛው ሱራ ውስጥ ይገኛሉ?